ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን። ናታንና ዳጣ ጨዋታቸው ቀጥሏል። ኤቢም ንዴቷ እየጨመረ ነው። በባለፈው ማይክ መኪና ውስጥ አስቀምጣ የአባቱንና የዳጣን ድምፅ ለመቅዳት ተዘጋጅታ ነበር ኤቢ። ነገር ግን ዳጣ ሳትሆን ሰላም ወደ ሐኪም ቤት እየሄደች ከአባቷ ጋር ስታወራ ነበር። ታዲያ ያስቀመጠችው ማይክም ድምፅ ቀርቶላታል። ነገር ግን እንደፈራሁት አይደለም። ምናልባት የሰላምዬንና የአባቷን ምስጢር ያወሩትን ድምፅ ይቀዳላታል። ኤቢ ጉዳ ፈላች በማለት በጣም ፈርቼ ነበር። እንደፈራሁት አይደለም። ማይኩ ግማሽ ድምፅ ነው የቀዳላት፣ ወይንም ኤቢ ያላወቀችበትም ይሆናል። ብቻ ምን አልፋቸው ሰላም ስለሌላ ነገር ያወራችውን ብቻ ቀርቶ ያንን አዳምጣለች። ነገር ግን ምን ይፈጠር ነበር? ሰላምና ደረጃ ያወሩትን ያ ሁሉ ምስጢር ኤቢ ሰምታ ቢሆን እንደው በጣም ጦርነት ይፈጠር ነበር። ደግነቱ ግን ደረጀ ፈጣሪ ይወደዋል። ኤቢ ሙሉ ድምፁን ሳትሰማ ማይኩም ግማሽ ሪከርድ ነው ያደረገላት። በጣም ደስ ይላል። ከሽፎባታል ማለት ነው። ደረጀ በምንም ታምር ኤቢ መኪና ውስጥ ማይክ ይኖራል ብሎ አላሰበም። ምክንያቱም ይህን ያህል እንደው ደፍራ ኤቢ ይህን ታደርጋለች ብሎ አልተጠራጠረም። ሰላምም ማንም አያየኝም መኪና ውስጥ ነው ያለነው ብላ ነው ያወራችው። ደግነቱ ግን እውነትም ደረጀ ፈጣሪ ስለሚወደው ድምፁ ሁሉም አልገባም። ኤቢ ደረጀ አባቷ ንጹህ እንደሆነና ሰላም ደግሞ ምናልባት ከናታን እንደወለደችው አድርጋ አስባለች። ታዲያ ኤቢ ያሰበችውን ከእናቷ ምንም ነገር አትደብቃትም። ማርታ ብትቆጣትም ብትላትም አሰማም። የሆነ ነገር በተፈጠረ ቁጥር እናቷ ስሬዳ እማዬ ይሄንን ላገኝ ነው፣ ይሄንን ላደርግ ነው እያለች ለእናቷ ትናገራለች። ታዲያ ሄደችና ለማርታ ሰላም ያለችውንም ነግራታለች የሰማችው። እንዲሁም ደግሞ ናታን ሰላምዬ ከናታን ሳትወልድ አትቀርም ብላ ነገረቻት። ታዲያ ማርትዬም ደስ የምታሰኝናት ስለሆነች አባረረቻት። በፍጹም እንደዚህ አይነት ነገር አትናገሪ በማለት አባራታለች። ወይ ኤቢ ጉዱ አያልቅም። ታዲያ ማይኩ እንዴት ሪከርድ አላደረገልኝም? ግማሽ ነው ያደረገልኝ በማለት በጣም ተናዳለች። አርጁንም እንደገና መቅረጽ ትችያለሽ፣ እንደገና አስገብተሽ አስቀምጪ ብሏታል። ናታንና ዳጣ እንግዲህ ከናታን ጋር ፍቅራቸው እየቀጠለ ነው። ሁለቱም ደስተኞች ናቸው። ምክንያቱም ይመቻቻሉ፣ ይቀራረባሉ፣ ጸባያቸው መልካም ነው። ናታንና ዳጣ ኤቢ ነኝ ነጫ ናት። ያየችውን ነገር ደግሞ አትለቅም እስከ መጨረሻ ድረስ እስከምትደርስበት ድረስ። ያ ጸባይ ደግሞ ከማንም ጋር አያኖራትም። ናታን ይሄንን ጸባይ አይወድላትም። የዳጣ ጸባይ ግን ተመችቶታል። ታዲያ ማርታ ናታንና ዳጣን በላይ ሆና እታች የሚያደርጉትን እየተመለከተቻቸው ነበር። ታዲያ ደረጀ ነግረዋለች። ደረጀን ናታንን ጠርተው አናግሮታል። እንዲሁም በምሳሌ ነግሮታል። ናታን የደረጀ ምክር አሪፍ እንደሆነና ደረጀ የመከረው ምክር ናታን በተግባር እንዲያደርግ በአእምሮ ይዘዋል። ነገር ግን ማርታ ናታንን ለኤቢ ነው የምትፈልገው። ናታን ደግሞ አይፈልጋትም። ግልጹ ነው። ኤቢ እንጂ የምትፈልገው ናታን በፍጹም ልቡ ያለ ዳጣ ጋ ነው።
ደረጀም ከዳጣ ጋር ቢሆን ደስ ይለዋል። ምናልባት ልጆች ናቸው መጥፎ ቦታ ላይ እንዳይወድቁ ወይንም ደግሞ ሌላ ነገር እንዳይደርስባቸው ስለሚፈራ ብቻ ነው። እንዲሁም ኤቢ እነሱን እያየች እንዳትናደድ ወይንም ሌላ ነገር እንዳይፈጠር በማለት ብቻ ነው እንጂ ደረጀ ናታን እና ዳጣ አንድ ላይ ቢሆኑ ደስታውን አይችልም። ማርታ ግን ያው ዳጣ ልጇ አይደለችም፣ ኤቢ ደግሞ ልጇ ናት። ስለዚህ ናታንን ለልጇ ነው የተመኘችው። ያው አንድ ላይ ባይሆኑም ለዛ ነው ማርታ እናት አይደለች፣ እናት ወድ እንደዛ ነው። ለማንኛውም ውድ ቤተሰብ ቀጣይ ደግሞ ኤቢ ምን ይዛ ትመጣ ይሆን? እንዲሁም ደግሞ ሰላምዬስ? መልካም ቆይታ